መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ይላል። እግዚአብሔር አምላክ እናንተን ነፃ ለማውጣት እናንተን ከአገዛዝ ከጨለማ አገዛዝ ወደ ፍቅር የልጁ መንግስት ለማፍለስ አንድ የተከፈለ ዋጋ አለ። እሱም በመስቀል ላይ የተሰቀለው ክርስቶስ ኢየሱስ ነው። አያችሁ፣ አሁን ለምትኖሩት የመንፈሳዊ አገዛዝ አሁን ለምትኖሩት ከጨለማ በታች ሆናችሁ ለመኖራችሁ የእግዚአብሔር ፈቃድ አይደለም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሐሳባችሁ ይጠቅማል ብለን ያሰብነው መንፈሳዊ ሐሳብ ይዘንላችሁ መተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። ዛሬ ለየት ባለ ሐሳብ መጥቻለሁ። እስከ መጨረሻ በጣም በትኩረት እንድትከታተሉ ይፈልጋሉ። ዛሬ የመጣሁበት ሐሳብ ድግምትን እንዴት ማፍረስ እንዳለባችሁ፣ ሟርት ሊሆን ይችላል፣ ጥንቆላም ሊሆን ይችላል፣ አስማትም ሊሆን ይችላል፣ የትኛውንም የጨለማ አሰራር እንዴት ማፍረስ እንዳለባችሁ 5 መንገዶች ይዤ መጥቻለሁ። እስከ መጨረሻው ከኔ ጋር እንድትሆኑ እፈልጋለሁ። የመጀመሪያው ነገር ማስተዋል ያለባችሁ እርግጠኛ መሆን ያለባችሁ እናንተ ውስጥ የጨለማ አሰራር አክሰስ እያደረገ ነው ወይ? እናንተ ስራ ልትጀምሩ ስትሉ፣ እናንተ ልትንቀሳቀሱ ስትሉ፣ እናንተ ትዳር ልትጀምሩ ስትሉ፣ እናንተ የሆነ እንቅስቃሴ ልታደርጉ ስትሉ እየመጣ ፌል እንድታደርጉ የሚያደርግ የሆነ ነገር አለ ወይ? ያ ነገር ህይወታችሁ ላይ ሀፐን አድርጓል ወይ? እንደዛ ከሆነ አሁን የምነግራችሁ 5 መንገዶች ተጠቅማችሁ ያንን እርግማን ወይ ደግሞ ያንን ድግምት ማፍረስ ትችላላችሁ። የመጀመሪያው ነገር ማወቅ ያለባችሁ ድግምትን ለማፍረስ ከፈለጋችሁ የመጀመሪያው ነገር ስለ ስም ማወቅ መቻል አለባችሁ። ስሞች ኃይል፣ የስሞች ፓወር ማመንና ማወቅ መቻል አለባችሁ። ምክንያቱም የትኛውም መንፈሳዊ እንቅስቃሴ የሚጀምረው በስም ስለሆነ። አያችሁ፣ ብዙ ጊዜ አስተውላችሁ ከሆነ በተለይ ኦርቶዶክስ አካባቢ ያላችሁ ተከታታዮች ካላችሁ የክርስትና ስማችሁን ለማንም አትናገሩ፣ እንደዚህ አትናገሩ፣ እንደዛ ሲባል ሰምታችሁ ታውቃላችሁ። ለምን? ምክንያት ስላለው ነው። አሁን ወይ ደግሞ አንድ ደጋሚ፣ አንድ ጠንቋይ፣ አንድ አስማተኛ የሆነ ነገር ከመስራቱ በፊት የሚጠይቀው አንድ ነገር ነው። ስማችሁን፣ የእናታችሁን ስም፣ የአባታችሁን ስም፣ ይሄንን ተከትሎ የሆነ ነገር ማድረግ ይፈልጋል። የእናንተ ህይወት ላይ ጣልቃ ለመግባት የሚያስፈልጉት እነዚህ ነገር ናቸው። አያችሁ ስም ምን ያህል ፓወር እንዳለው። ስማችሁ ፉሊ የእናንተን ህይወት ሪፕሬዘንት ያደርጋል፣ የእናንተን ህይወት ይገልጣል። በተለይ ደግሞ መንፈሳዊው ዓለም ላይ። ስለዚህ ስለ ስም የጠለቀ እውቀት ሊኖራችሁ ይገባል። ስለዚህ ድግምት እንድታፈርሱ የምትፈልጉ ከሆነ መጽሐፍ ቅዱስ ላይ ሐዋርያት ሥራ ላይ ምዕራፍ 4 ከቁጥር 12 እንደዚህ ይላል፣ እንድንበት ዘንድ የተሰጠን ከሰማይ በታች ሌላ ስም የለም ይላል። አያችሁ። ፊልጵስዩስ ላይ ደግሞ እንደዚህ ይላል፣ ከስም ሁሉ በላይ የሆነውን ስም ሰጠው ይላል። አያችሁ፣ ከስሞች ሁሉ የሚበልጥ ስም፣ ድግምትን ማፍረስ የሚችል ስም ወይ ደግሞ ሟርትን መስበር የሚችል ስም፣ በሰማይም ከምድርም በታች ያሉ ፍጥረት በሙሉ የሚንበረከኩለት አንድ ስም አለ። እሱ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ይባላል። ይህንን ስም ካላወቃችሁ የትኛውንም መንፈሳዊ ዓለም የሚንቀሳቀሰውን የጨለማ አሰራር ማፍረስ አትችሉም። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። አያችሁ፣ ይሄ የእግዚአብሔር ልጅ ተብሎ የተገለጠው የዲያብሎስን አሰራር የማፍረስ ኃይል አለው። የዲያብሎስን ሥራ የማፍረስ ኃይል አለው። በጨለማው ላይ ስልጣን ያለው ታላቅ ስም ይሄ ስም ብቻ ነው። ስለዚህ ይሄንን ስም በጣም በተደጋጋሚ ማሰብና ማመን አለባችሁ፣ ማወቅ አለባችሁ። በዚህ ስም ነገሮችን ማፍረስ ትችላላችሁ። ምክንያቱም የትኛውንም የጨለማ አሰራር የሚሰራው በስም ስለሆነ ማለት ነው። ሁለተኛው እንደገና ድግምት ማፍረስ የምትፈልጉ ከሆነ ከትላንትናው የኃጢአት ልምምድ ነፃ መውጣት አለባችሁ። ማለትም አንዳንድ ጊዜ ኃጢአት እግዚአብሔርን መበደል ብቻ መስሎ ይሰማናል። አሁን ለምሳሌ አንድ ሰው ዝሙትን የሚፈጽም በተደጋጋሚ እዛ ኃጢአት ላይ እየተመላለሰ የሚወድቅ ከሆነ እግዚአብሔርን ብቻ እንደበደለ ሊሰማ ይችላል። ነገር ግን እውነታው እሱ ብቻ አይደለም። አንድ ሰው ኃጢአት እየሰራ ነው ማለት ለጨለማ አሰራር እየተጋለጠ ወይ ደግሞ እየተራቆተ ምንም ምቹ ሆኖ እንዲገኝ እያደረገ ነው ህይወቱ። የምታስታውሱ ከሆነ መጽሐፍ ቅዱስ ላይ
አንድ በልዓም የተባለ ሰው እስራኤልን ለመርገም በወጣበት ጊዜ እስራኤል ላይ ለማሟረት ፈልጎ በወጣበት ጊዜ ላይ እንደዚህ ያደረገ። እስራኤል ላይ ጥንቆላ፣ ያዕቆብም ላይ ሟርት አይሰራም አለ። ስለዚህ የሆነ ነገር ማድረግ ፈለገ። ሞከረ ሊረግማቸው ወይ ደግሞ ሊደግምባቸው ፈለገ። ነገር ግን ያ ኔሽን ያ ህዝብ መደገም ወይ ደግሞ ድግምት ስለማይሰራበት አንድ ነገር አደረገ። ለንጉሱ እንደዚህ ነገረው፣ እነዚህ ሰዎች ሊረገሙ አይችሉም። እነዚህ ሰዎች እርግማን እላያቸው ላይ አክሰስ ማድረግ አይችልም። ነገር ግን ከከተሞች ቆነጃጅት ሴቶች ወደ እነሱ ላክና እነሱ ጋር በኃጢአት በዝሙት ሲወድቁ የዛኔ አንተ አታክ ልታደርጋቸው ትችላለህ ብሎ የሆነ እውቀት ነገረው። አያችሁ። ከዛ በኋላ እነዛ ሴቶች ከሄዱ በኋላ እነሱ ጋር ሴክሹዋል ግንኙነት ካደረጉ በኋላ ለጣዖት የተሰዋውን ያንን ምግብ ከበሉ በኋላ እስራኤላውያን ጋር 24,000 ሰው እንዲሞት ተደረገ። አያችሁ። ስለዚህ ኃጢአት እየሰራችሁ ነው ማለት በየቀኑ ለሰይጣን ተላልፋችሁ እንድትሰጡ ወይ ደግሞ እንድትጋለጡ ማለትም ለሰይጣን ጥቃት ተላልፋችሁ እንድትሰጡ እየተደረጋችሁ ነው ማለት። ስለዚህ ያንን ኃጢአት ሙሉ በሙሉ መተው መቻል አለባችሁ። ዝሙት የምትሰሩ ከሆነ የምትሰርቁ ከሆነ ምንም ይሁን ምንም ብቻ ኃጢአት ከሆነ ኃጢአታዊ ልምምዶችን መተው። ምክንያቱም የጨለማ አሰራር እናንተ ጋር ከመድረሱ በፊት የጨለማ አሰራር እናንተ ውስጥ መኖር መቻል አለበት። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለጠላት እድል ፈንታ አትስጡት። አያችሁ፣ እድል ፈንታ ማለት መግቢያ ቀዳዳ አትስጡት። አሁን ለምሳሌ አንድ ሰው የመስረቅ አባዜ ካለበት ሌብነት የሰይጣን ስለሆነ ሌብነትን ተከትሎ ሰይጣን ይመጣል ማለት ነው። አያችሁ። ወይ ደግሞ ዲያብሎስ ይመጣል፣ ወይ ደግሞ አንድ ደጋሚ ካለ በዛ በኩል ገብቶ በረከታችሁን ሊወስድ ይችላል። ስለዚህ እንደዚህ አይነት ልምምዶች ለራሳችሁ ስትሉ መተው መቻል አለባችሁ። ሶስተኛው ደግሞ አንደበታችሁን መጠበቅ መቻል አለባችሁ። ድግምትን ማፍረስ የምትፈልጉ ከሆነ መጽሐፍ ቅዱስ ላይ እንደዚህ ይላል፣ ሞትና ሕይወት በምላስ እጅ ነው ይላል። አያችሁ፣ በምላስ እጅ ነው ማለት በምትናገሩት ነገር የወደዳችሁትን ትሆናላችሁ። ምክንያቱም እንደዚህ ነው የሚለው ሙሉን ካነበባችሁት፣ ሞትና ሕይወት በምላስ እጅ ናት፣ የወደዳትንም ፍሬዋን ይበላል ይላል። አያችሁ፣ የወደድከው የምትበላው አንተ ነህ። አሁን ለምሳሌ አንዳንድ ሰው እኔማ የተረገምኩ ነኝ፣ እኔማ በቃ ምንም ሊሳካልኝ አይችልም፣ እኔማ እንደዚህ ነኝ፣ እኔ እኮ እንደዚህ አይሳካልኝም፣ እንደዚህ የምትሉ ከሆነ በዛ በኩል ጠላት ሊገባባችሁ ይችላል። በዛ በኩል ያንን ቃል ሊያጸናባችሁ ይችላል። ስለዚህ እንደዚህ ከማለት ልትሰበሰቡ ይገባል። ምክንያቱም ያዕቆብ ላይ እንደዚህ ይላል፣ ትንሿ እሳት ደኑን እንደምታጠፋ ሁሉ ትንሽ ከብልቶች ሁሉ ትንሽ የሆነችውን ምላስ እንደገና የብዙዎችን ሩጫ ትገታለች፣ ወይ ደግሞ ትንሽ የሆነችውን አንደበት የሯጮችን ፍጥነት ትገታለች ይላል። አያችሁ። ስለዚህ ከአንደበትህ ቃል የተነሳ ነገሮች ሊመሰቃቀሉብህ ይችላሉ። ስለዚህ አንደበትህን ጠብቅ። እኔ በዚህ ሰዓት ዝምታ ወርቅ ነው የሚባለው ነገር አሁን ነው የገባኝ። አሁን ነው በደንብ የገባኝ። ታውቃላችሁ፣ የምትናገሩት ነገር ስፒሪቹዋሊ ዓለም ላይ እንዴት እንደሚንቀሳቀስ ብታውቁ። አሁን በደንብ እንዲገባችሁ እዚህ ላይ የሆነ ነገር ልንገራችሁ። አንድ ሰው አንድ ጠንቋይ ስፒሪት አለ ከጀርባው። ነገር ግን ስፒሪቱ አይደለም የሚናገረው፣ ሰውየው ነው የሚናገረው። ያ ስፒሪት ለጆሮ ይናገራል፣ ሰውየው እንደገና እየደጋገመ ይናገረዋል። ለምን መሰላችሁ? የሰው ልጅ ሲፈጠር እንደ እግዚአብሔር አምሳልና ራያ ስለተፈጠረ እግዚአብሔር ደግሞ ነገሮችን ሲፈጥር በቃሉ ወይ ደግሞ በአንደበቱ ቃል ስለሚፈጥር የሰው ልጅም የዛ አይነት ኢሜጅ እና ላይክነስ ስላለው በዛ በኩል አሁን አንዳንድ ሰው ሲራገም ያደርሳል፣ ሲመርቅም ያደርሳል። መጽሐፍ ቅዱስ ላይም አለ፣ አሁን በህይወታችን የምናውቃቸው ሰዎች ላይም አለ። አያችሁ። ስለዚህ ከእንደዚህ አይነት ነገሮች እንድትጠበቁ አንደበታችሁን ጠብቁ። አራተኛው እንደገና ድግምት ለማፍረስ የምትፈልጉ ከሆነ ወደ ኪዳናችሁ መመለስ አለባችሁ። ምክንያቱም ቅድም ላይ ስጠቅስላችሁ ድግምት በያዕቆብ ሟርትን በእስራኤል ላይ አይሰራም ሲል እስራኤልና ያዕቆብ ድግምትና ሟርት የማይሰራባቸው ትልቁ ምክንያት እነሱ ላይ ኪዳን ስላለ ነው። ኪዳናቸውን ስለሚጠብቁ ነው። ታውቃላችሁ፣ እናንተ እንደገና በክርስቶስ ኢየሱስ የኪዳን ልጆች ናችሁ። ስለዚህ ወደ ኪዳናችሁ ስትመለሱ ኪዳናችሁ እናንተን ፕሮቴክት ያደርጋችኋል። ኪዳናችሁ ምክንያቱም መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ እንደዚህ ያለ፣ እንኩ ይሄንን ስጋዬ ብሉ፣ እንኩ ይሄን ደሜ ጠጡ፣ ስለ አዲስ ኪዳን የሚፈሰው ደሜ፣ ስለ አዲስ ኪዳን የሚቆረሰው ስጋዬ ነው እናላችሁ። አያችሁ፣ በዚህ ኪዳን ውስጥ ስትገቡ
ምክንያቱም ለናንተ ሲባል የጨለማ አሰራር እንዲፈርስላችሁ ሲባል የሞት ስልጣን አክሰስ እንዳያረጋችሁ እንዳይገዛችሁ ሲባል የፈሰሰ ደም አለ። ስለናንተ የኃጢአት ስርየት ሲባል የፈሰሰ ደም አለ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ደም ካልፈሰሰ ስርየት የለም ይላል። አያችሁ፣ ስለናንተ የፈሰሰው ደም ነው ቫልዩ የሚያደርጋችሁ። ስለዚህ ወደ ኪዳናችሁ መመለስ አለባችሁ። አምስተኛውና የመጨረሻው እንደገና ጾም ጸሎት መያዝ አለባችሁ። እንደዚህ አይነት ነገሮች ሀፐን ሲያደርጉ ድግምት፣ ሟር፣ ጠንቆላ፣ የጨለማ አሰራር ምናምን ሀፐን ሲያደርግባችሁ መጾምና መጸለይ አለባችሁ። ምክንያቱም መጽሐፍ ቅዱስ ላይ ክርስቶስ ኢየሱስ ሐዋርያትን በጠየቁት ጊዜ እንደዚህ ብሎ መልሶላቸዋል። ለምንድን ነው ይሄ ሰይጣን ያልወጣው? ለምንድን ነው ይሄ መንፈስ ያልወጣለት ይሄ ሰው ሲሉት ኢየሱስ ክርስቶስ እንደዚህ መለሰላቸው። ይሄ ወገን አላቸው በጾምና በጸሎት ካልሆነ በቀር አይወጣም አላቸው። አያችሁ፣ በጾምና በጸሎት ማፍረስ ትችላላችሁ። ወደ እግዚአብሔር በመንበርከክ በትህትና ሆናችሁ የእግዚአብሔርን ጸጋ በመልበስ ከእግዚአብሔር ጋር ያላችሁን ህብረት በማጠናከር እናንተ የእግዚአብሔር ልጅ መሆናችሁን ስልጣናችሁን በማወቅ ምክንያቱም መጽሐፍ ቅዱስ እንደዚህ ይናገራል፣ እባብና ጊንጡን ትረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ይላል። አያችሁ፣ ሌላ ላይ ደግሞ እንደዚህ ይላል፣ አንተ ታናሽ መንጋ መንግስት ልሰጥህ የአባትህ በጎ ፈቃድ ሆኗልና አትፍሩ ይላል። አያችሁ፣ ስለዚህ እግዚአብሔር አምላክ በጾምና በጸሎት በፊቱ በተንበረከካችሁ ጊዜ ለስልጣናችሁ ኮንሽስ ትሆናላችሁ፣ ለመንፈሳዊ አቅማችሁ ኮንሽስ ትሆናላችሁ። በቃ እያንዳንዱ የጨለማን አሰራር ለማፍረስ መንፈሳዊ ጸጋ እንዳላችሁ እያወቃችሁ ትሄዳላችሁ። ይህንን የምታደርጉ ከሆነ የትኛውንም የጨለማ አሰራር በእናንተ ላይ አይሰራም። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻ እኔው ጋር ስለነበራችሁ አመሰግናለሁ። ይህንን ቪዲዮ ከጠቀማችሁ ላይክ፣ ሼር እንድታደርጉልኝ እፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እንድታደርጉ በፍቅር እጠይቃለሁ። ቀጣይ ላይ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።